ቆይ አንድ ጊዜ ይህ ዩቲዩበር መሆን ለሚፈልጉና ዩቲዩብ ላይ በየወሩ ገንዘብ ማግኘት ለሚፈልጉ ሰዎች የተዘጋጀ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? መቼም ተጨማሪ ገንዘብ የማገኛ መንገድን የማይፈልግ ሰው ያለ አይመስለኝም። ለዚህ ደግሞ ትክክለኛው አማራጭ ዩቲዩብ ነው። የትም ሀገር ሆነን በተለይ አረብ ሀገር ለምትኖሩ ሰዎች፣ ኢትዮጵያ ውስጥ ላለን ሰዎች የትም ዓለም ብንሆን ዩቲዩበር መሆን ተጨማሪ የገቢ ምንጭ ማስገኛ መድረክ ነው። እዚህ መድረክ ላይ ለመሳተፍ ብዙዎቻችን እንዴት መሳተፍ እንደምንችል ነው። ለዚህ ደግሞ ይህ ቻናል ለእናንተ ተከታታይ ቲፖችን ይዞላችሁ መጥቷል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ዩቲዩበር የሆኑ ሰዎችን አሰባስበን ዩቲዩብ ኮሚኒቲ ቢልድ በማድረግ ዩቲዩበር የመሆን መንገድን ቀለል ለማድረግ አስበናል። ለዚህ ደግሞ በግልጽ ቋንቋ ዩቲዩበር መሆን የምትፈልጉ ሰዎች ዩቲዩበር መሆን ለምትፈልጉ ሰዎች በየትኛውም መስክ ላይ የተሰማራችሁ ኮንተንት ክሬት ለማድረግ ፍላጎት ያላችሁ ወይም ደግሞ ኮንተንት የመፍጠር ክህሎት ያላችሁ የተለያዩ ኮንተንቶችን መስራት የምትችሉ እንደዛም ላይሆን ይችላል። ዩቲዩበር መሆን ፈለጋችሁ ግን ኮንተንት እንዴት እንደምትፈጥሩ እየጠፋባችሁ፣ እንዴት ዩቲዩብ ክሬት ማድረግ የማትችሉ፣ ዩቲዩብ ላይ ገንዘብ እንዴት እንደሚሰራ የማታውቁ ሁላችሁም በአንድ ላይ ግን ዩቲዩበር መሆን የምትፈልጉ ሰዎች ዲስክሪፕሽን ቦክስ ላይ ያዘጋጀነው የቴሌግራም ግሩፕ አለ። እሱ ግሩፕ ጆይን በማድረግ የራሳችንን ኮሚኒቲ ቢልድ አድርገን ዩቲዩበር የመሆን ጉዟችንን ቀላል ልናድርግ አስበናል። ስለዚህ አንተም ዩቲዩበር መሆን ትፈልጋለህ? ዩቲዩበር መሆን ከፈለግ ቴሌግራም ቻናሉን ጆይን አድርግ። ይህ አንድ ሚስጥር አለው። ለምን መሰላችሁ? ቴሌግራም ቻናሉን ጆይን ስታደርጉ አንዱ ዩቲዩበር መሆን የሚፈልግ ኮሚኒቲ ቢልድ አደረግን ማለት ነው። ስለዚህ ዩቲዩብ ላይ የሚያስፈልጉ የተለያዩ ነገሮችን ሲምፕሊፋይ እናደርጋለን። ለምሳሌ 4000 ሀወር እና 1000 ሰብስክራይበር ሊያገኝ ይገባል ይላል። ስለዚህ ይህንን ለማግኘት ብዙዎቻችን በጣም ስትራግል ውስጥ እንገባ እናያለን። በጣም እንታገላለን። በጣም ሰዎችን እንለምናለን። ላይቭ ላይ ገብተን ሰብስክራይብ አድርጉን እንላለን። እኛ ግን ዛሬ ያሰብነው ምንድን ነው? የራሳችንን ኮሚኒቲ ቢልድ ካደረግን ቴሌግራም ግሩፕ ላይ ጆይን ካደረጋችሁ እዛ ጋር ጆይን ያደረጉ ሰዎች እርስ በራሳችን የራሳችንን ቻናሎች ሰብስክራይብ በማድረግ በቀላሉ 1000 ሰብስክራይበሩን እና 4000 ዎች ሀወሩ ማግኘት እንችላለን። ስለዚህ ከእናንተ የሚጠበቀው አንድ ነገር ነው። አንደኛ ዩቲዩበር መሆን ፈልጋለሁ ወይ የሚለውን ራሳችሁን ጠይቁት። የምር ዩቲዩበር መሆን የምትፈልጉ ከሆነ ቴሌግራም ላይ ያለውን ሊንክ በመጫን ግሩፑ ጆይን በማድረግ እኔ ዩቲዩበር መሆን እፈልጋለሁ ብላችሁ ቴክስት ጻፉልን። ከዚያ በመቀጠል በቀጣይ ቪዲዮዎች እንዴት ቻናል ክሬት ማድረግ እንደምንችል፣ እንዴት ኮንተንታችንን ክሬት ማድረግ እንደምንችል፣ እንዴት ዩቲዩብ ላይ ፖስት ማድረግ እንደምንችል እና መሰል የተለያዩ ነገሮችን የራሳችንን ሞጁል አውጥተናል፣ አዘጋጅተናል። ስለዚህ አስፈላጊውን ስቴፖች በመከተል አብረን አንድ ላይ ዩቲዩበር የምንሆንበትን እና በየወሩ ገንዘብ የምናገኝበትን መድረክ እንፈጥራለን ማለት ነው። ውድ የቻናሌ ቤተሰቦች ሀሳባችንን ከወደዳችሁትና የምር ዩቲዩበር መሆን የምትፈልጉ ከሆነ አደራ ይህ ድል ለእናንተ ነው፣ እንዳያመልጣችሁ። ዲስክሪፕሽን ቦክስ ላይ እንዲሁም ኮመንት ሴክሽን ላይ የቴሌግራም ቻናላችንን የቴሌግራም ግሩፑን ሊንክ አስቀምጠንላችኋል። ጆይን አድርጉን። የዛሬ ቪዲዮችን ይህን ይመስላል። በቀጣይ የተለያዩ ቲፖችን ይዘንላችሁ እስከምንመጣ በያላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላሂ